ሶስቱ ብራንድ አምባሳደር አርቲስቶች። ሶስተኛ ሰላም ተስፋዬ በኢትዮጵያ ፊልም ኢንዱስትሪ ውስጥ ሴት አርቲስት ሲባል ቀድመው ከሚመጡልን ቀዳሚ ተዋናይ መካከል ፋዬ አንደኛዋ ናት። ጦር ላይ የወታደሮች ካምፕ የተወለደችው ያደገችበትን ኡመራን የቁንጅና ውድድርን በመሳተፍ የአርት ዓለምን የተቀላቀለችው ሰላም ሌላኛው ለበርካታ ድርጅቶች ብራንድ አምባሳደር የሆነች አርቲስት ናት። ከጉድ ቤቢ ዳይፐር እስከ ወጋገንባ እንዲሁም ከኢንፊኒክስ ሞባይል ጋር የነበራትን ስምምነት በመተው በእጥፍ ለሚከፍላት ዜድቲ ሞባይል ብራንድ አምባሳደር በመሆን በአመት ከ50 ሚሊዮን ያላነሰ ገንዘብ ወደ ካዝናዋ ታስገባለች። ሁለተኛ ዳናይት መክብብ በጭራሽ ዝነኛ የመሆን ሐሳብም ሆነ ፍላጎቱ ያልነበራት ዳናይት በአጋጣሚ አና ቴሌቪዥንን በመቀላቀል በአጭር ጊዜ ውስጥ ተወዳጅነትና ዝናን ልታካብት ችላለች። በተጨማሪ ዝነኝነታቸውን በመጠቀም በርካታ ሀብት ካፈሩ መሃል የሃሽታግ ታይሟ ዳናይት ተጠቃሽ ናት። ከሀብት ምንጮቿ መሃል ለተለያዩ ድርጅቶች አምባሳደርና የብራንድ አምባሳደር በመሆን የምታገኘው በሚሊዮን የሚቆጠር ገንዘብ ዋነኛው ነው። ዳናይት የብራንድ አምባሳደር ከሆነችላቸው ድርጅቶች መካከል እጅግ ውድ ክፍያ የሚከፍላት ቴክኖ ሞባይልን ጨምሮ ጉርነስ የንጽህና መጠበቂያ፣ ኢቢኤስ ፈርኒቸር ተጠቃሾቹ ናቸው። በአመት ወደ 100 ሚሊዮን የሚጠጋ ብርም ወደ ካዝናዋ እንደምታስገባ አንዳንድ ያልተረጋገጡ ምንጮች ይጠቅሳሉ። ወደ አንደኛዋ ከመሄዳችን በፊት ፒያሳ ላይ በ2.2 ሚሊዮን ብር ሙሉ ክፍያ በ448,000 20% ቅድሚያ ከ14 ካሬ ጀምሮ እርሶ በመረጡት የካሬ አማራጭ ለተለያዩ አገልግሎቶች የሚውሉ ለወርቅ ቤቶች፣ ለኮፊ ሃውስ፣ ለሰዓት ቤቶች፣ ለካፌ፣ ለቢሮ፣ ለተለያዩ አገልግሎቶች የሚውሉ የንግድ ሱቆችን የንግድ ከተማ በሆነችው ፒያሳ ላይ ንግዶን ይጀምሩ። እንዲሁም አፓርትመንት ቤቶችን የምትፈልጉ በተለያዩ የአዲስ አበባ ከተሞች ያለቀ እንዲሁም በግንባታ ላይ ያሉ አፓርትመንት ቤቶችን እኛ ጋር ያገኙ። ለበለጠ መረጃ በ0977 384586 ይደውሉ። አንደኛ መሰረት መብራቴ በኪነ ጥበብ ዓለም ለበርካታ ዓመታት የቆየችና ባላት መልካም ስብዕና የምትወደደው መሰረት መብራቴ ሌላኛዋ በዝርዝሩ የተካተተች አርቲስት ናት። መሰረት የእልልታ ሪል ስቴት ብራንድ አምባሳደር በመሆን ሚሊዮኖችን ብታገኝም በዚህ ቪዲዮ ሳንገልጽ የማናልፈው አንደኛ እንድናስቀምጣት ያስገደደን የኢትዮጵያ የልብ ህሙማን መርጃ ማዕከል አምባሳደር በመሆን በሰራችው እጅግ አስገራሚ ስራ ነው። በአንድ ወቅት አሜሪካ ድረስ ሄዳ ለማዕከሉ 124,000 የአሜሪካን ዶላር አሰባስባ በመመለሷ በተጨማሪም በተለያዩ አጋጣሚዎች ለማዕከሉ በጎ ስራዎች ስታደርግ ተመልክተናል። እንደዚህ አይነት መረጃዎች እንዲደርሱ ይህን ፔጅ ላይክ፣ ፎሎ፣ ሼር ያድርጉ።